ለዓለም ሕዝብ አሳይተናል። የህዳሴው ግድብ የኢትዮጵያ ሕዝብ ያለምንም የውጭ ሀገራት ድጋፍ በራሱ አቅም የሚሰራው በአፍሪካ ልዩ ንቁ ኃይል ማመንጫ ፕሮጀክት ነው። የመቻል አቅማችን የሚያሳይ የልማት ፍላጎታችን የሚያመላክት የህብረት ስኬታችን በጉልህ የሚያሳይ ፕሮጀክት ነው። ዛሬ በዓለም አደባባይ ሀገራችን ከፍ የሚያደርጉ ጉዳዮች ላይ ርብርብ በማድረጋችን እና ለአንድነታችን መትጋታችን ለነገ ዲፕሎማሲ ስራችን ስንቅ ነው። ህዳሴያችን ኢትዮጵያውያን ደማቸውን ላባቸውን የገበሩበት ውጤት መሆኑ ሁሉም በተባበረ ክንድ አብሮ እንዲቆም ያስቻለ ኢትዮጵያውያን በአንድ ድምፅ የቆሙለት መሆኑ የውስጥም ሆነ የውጭ ባንዳዎች ያፈሩበት ነው። ለሀገር ልማት የዋለ ያልተቆጠበ ሙያዊ አርበኝነት በመሆን ሁሉም ሲወሳ የሚኖር የህዝብና የሀገር ውለታ ነው። ኢትዮጵያ የተፈጥሮ ሀብታን ተጠቅማ የኤሌክትሪክ ኃይል ስታመነጭ በሚሊዮን የሚቆጠሩ ዜጎች የልማት ስንቅ ከመሆኑ ባሻገር ለተቀሩት የአፍሪካውያን ወንድሞቻችን እህቶቻችን ደግሞ የልማት ተነሳሽነት ይፈጥራል። በተጨማሪም በማገዶ እንጨት መሸከም ወገባቸው የጎበጠ እናቶችና እህቶቻችን ቀና አድርጎ መብራትና እራት መሆን እሙን ነው። ታላቁ የኢትዮጵያ ህዳሴ ግድብ ትውልድ ተሻጋሪ የልማት ትሩፋት ነው። ይህ ትውልድ እድለኛ ነው። እንዲህ ያለ ዘመን ተሻጋሪ አገራዊ ፕሮጀክት መገንባት በመቻሉ ይህ ትውልድ እንደ ታላቅ የኢትዮጵያ ህዳሴ ግድብ ያለ ለመጪው ትውልድ የሚተላለፍ ፕሮጀክት ላይ አሻራችንን ማሳረፍ በመቻላችን ደስታችን ልዩ ነው። ብልጽግና ፓርቲ ባለፉት ዓመታት ከሰራቸው ውጤታማ ተግባራት አንዱ የሆነው ታላቁ የህዳሴ ግድብ ግንባታ አንድነታችንን ያረጋገጥንበት ሀገራዊ ፕሮጀክት ነው። ግድባችን በራስ አቅም የሰራ ነው። ብዙዎች ዘንድ አይችሉም የተባልንበት ምዕራፍ የዘጋ ከሰማይ በታች